እግዚአብሔርን ሰማይና ምድር ፈጠረ አምላክ በጣም ነው የምወደው። እግዚአብሔርን እወዳለሁ። እኔ ለአንተ ስለፈለገው ነገር ሆነላለሁ። ግን ብዙ ማለትም ብዙ መራመድ የለብኝም። ባይዘው እኔ ብዙ ማስደንገጥ አዎ አይ ትንሽ ነው። እኔም ያው በዚህ ፈራሁት ነው እንጂ በከባዱ ነበር መጣ ትንሽ ነው ማለትም በዚህ ነገር ላይ እንዳትመጡብኝ ብዬ ብዙ ተከራክሬያለሁ። ታውቃለህ፣ በዚህ ነገር ላይ እንዳትመጡብኝ በቃ እኔ በቃ ብዙ ተከራክሬበታል። እንዳትመጡብኝ እኔ አልፈልግም ብዬ በቃ እንግዲህ አንዴ ብሩክ ይሽላል ገና ለሌላ ጊዜ ልምዱ እንዳይኖር አልጠይቅም። እኔ አይሚ እሺ አይልም ስላለችኝ ልጅቷም ፎከር ይዤ ነው እንጂ እኔ ወዳታለሁ። ልጅቷ ወዳታለሁ። ባይዘው ሁላቸውን ልጆች ወዳቸዋለሁ። ግን የእሷው ደግሞ የሆነ ታውቃለህ ምስኪን ነገር ናት። እግዚአብሔር ምስኪን ነገር ናት። በጣም ወዳታለሁ ማለት ከእናንተ ለይቼ አይደለም። ባይተው ከእናንተ ከልጆቼ ለይቼ አይደለም። ግን ያላት ውስጧ የሆነ ስስ ነገር ነው ታውቃለህ፣ ውስጧ በቃ። ስለዚህ በጣም እሺ እና ልደውልላት፣ ከዛ ፈልጌሻለሁ ልበላት። በስሱ እሺ፣ ብዙም አይደለም፣ ብዙም አልፈልግም፣ በስሱ ነው ፈልግ። እኔ ያየው ብዙ ቁጡ አይደለም በዛ በሆነ ግን የምቆጣበትን ጊዜ አለ። ግን የምቆጣው ደግሞ ብዙ ጊዜ አይደለም። በቃ የሆነ ነገር እንዲህ ሲሆን እንጂ በቃ እኔ ቁጡ አይደለሁም ማለት ያው ከልደውልላትና ምትለውን እንስማ። ሃይሚ ወይ ደህና አደርሽ? እንዴት አደርክ? እግዚአብሔር ይመስገን። የት ሆነሽ ነው? ከፈራ አካባቢ ልደውልልህ ነበረ። ልደውልልህ ስል ደወልክ። ፈልጌሽ ነበረ። የምርህን ነው? አዎ ፈልጌሽ ነበር እና ትልቅ ሰውም አለ ከኔ ጋር መተዋወቅ የሚፈልግ አንቺን። ኧረ እባክህ ማን ነው? ኧረ መተሽ ብታይ አይሻልም? እሺ እመጣለሁ። ሲጀመር ምን እራሱ ልደውልልህ ነበረ ፈልጌ። እሺ ቶሎ ነው እንትን ነኝ። እሺ የት ነህ? ያለህበት ተረፈ ቁጥር አንዱ። እሺ ቶሎ ነው። እመጣለሁ ብላለች ጋሽዬ። በኋላ ብሩክ እኔ እናንተ ኧረ በስሱ በቃ ነው። እሷን ብቻ ጋሽዬ እኔ ከኔው ተስማምተው እሷን ፍራንክ አይደል? አንተ ደግሞ በምቆጣ በኩል እቆጣለሁ። እሱ አይቀርልህም፣ ታገኛለህ፣ እግዚአብሔርን ታገኛለህ። እሺ ጋሽ ታገኛለህ። እኔ እቀበላለሁ፣ ምንም ይበል እኔ እቀበላለሁ። የሆነ በማታውቀው ነገር ነው የምትመጣበት። ሃይሚ ብልህ ናትስ ከባድ ሰው ነው። ኧረ ከባድ ሰው ብልህ ናት። በጣም ብልህ ናት። የቤተሰብ ያላት ነገር ደግሞ በቃ ብልህ ሰው ናት። በጣም ምርጥ ሰው። ጥሩ ልጅ ነው ያሉት። እግዚአብሔር ይመስገን። ንጹህ ልብ ነው ያላት። ሰጥቶኛል። በጣም እግዚአብሔርን በጣም እሷን ምንም እንትን ማለት ነግሯት ያውቃሉ። ምንም ነግሯት ያውቃሉ። እሷ እንዲህ እኔ ልጆቼ እንዲህ ሆነ ፊት